ስንቶቻችን ነን በንብ ውስጥ ያለው መርዝ ለጡት ካንሰር እጅግ በጣም አስፈላጊ እንደሆነ የምናውቀው? ሰላም ጤና ይስጥልኝ። ሲስተር ቤተልሔም ነኝ። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ሀሳብ አስተያየታችሁን ስጡኝ። እንዲሁም የቪዲዮ ከተመቻችሁ ላይክ ሼር ማድረግ እንዳትረሱ ማለት ነው። ቪዲዮ እስከ መጨረሻ ድረስ ተከታተሉ። በዛሬ ቪዲዮ ይዤላችሁ የመጣሁት በጣም ኢምፕረስድ የሚያደርግና ደስ የሚል የጤና መረጃ ነው ማለት ነው። እንግዲህ አብዛኞቻችን የጡት ካንሰር በሽታ ከረንትሊ በጣም የተስፋፋ የካንሰር አይነት ወይም ደግሞ የካንሰር በሽታ ነው ማለት ነው። እንዴት ነው? ተፈጥሮ ከለገሰችን ወይም ደግሞ ለእያንዳንዷ ህመም ተፈጥሮ የምትለግሰን መድኃኒት አለ ማለት ነው። እንግዲህ ከረንትሊ አዲስ ጥናቶች አሉ። እነዛ ጥናቶች ምንድናቸው ስንል በጣም ኢምፕረስድ ነው የሚያደርጉት። በንብ መርዝ ውስጥ የሚገኘው ሜሌቲን የተባለው ፔፕታይድ ወይም ደግሞ ፕሮቲን የካንሰር ህዋሶችን እንደሚገል ነው የተጠናው ማለት ነው። ይህም የተጠናው በሰዎች ላይ አይደለም፣ በቤተ ሙከራ ነው የተጠናው። በተለያዩ በአይጦች ምናምን የተጠናው ማለት ነው። እና ጥናቱ ውጤቱ አሪፍ ሆኗል ማለት ነው። በንብ መርዝ ውስጥ ያለው ሜሌቲን የተባለው ፔፕታይድ የካንሰር ህዋስን ወይም የካንሰር ሴሎችን የመግደል ፓወር አለው ወይም ደግሞ የመዋጋት ፓወር አለው ተብሎ ተረጋግጧል ማለት ነው። ይሄንንም ጥናት ያደረገው በአውስትራሊያ የሚገኘው ሄሪ ፐርኪንስ ኢንስቲትዩት ኦፍ ሜዲካል ሪሰርች የተባሉት እዛ ውስጥ የሚገኙት ተመራማሪዎች ነው ይሄን ያረጋገጡት ማለት ነው። ይህ እንግዲህ የሚያሳየን ያው ለእያንዳንዱ በሽታ ተፈጥሯዊ የሆነ ወይም ደግሞ ተፈጥሮ በራሷ ያላትን ምላሽ ነው የሚያሳየን ማለት ነው። በተለይም ደግሞ አሁን አይነቶች አሉ። ላይክ ይሄ ሜሌቲን የሚባለው ፕሮቲን ወይም ፔፕታይድ ስፔሻሊ ትሪፕል ኔጌቲቭ እና HER2 ኢንሪችድ የሆኑ ታይፖችን ኪል ማድረግ ይችላል ወይም ደግሞ ማጥፋት ይችላል ነው ማለት ነው ተብሎ የተረጋገጠው ማለት ነው። እንዴት ነው የሚሰራው ስንል የንብ መርዙ በሁለት አይነት መንገድ ነው የሚያጠቃው ወይም ደግሞ የሚሰራው ማለት ነው። አንደኛ የህዋሱን ግድግዳ መበሳሳት ነው። ይሄ ሴል ሜምብሬን ዲስረፕሽን የምንለው ማለት ነው። ምንድን ነው የሚያደርገው? ይሄ ሜሌቲን የተባለው በመርዝ ውስጥ የሚገኘው ፔፕታይድ ወይም ደግሞ ፕሮቲን ምንድን ነው የሚያደርገው? የህዋሱን ሽፋን ላይ ነው ቀዳዳ የሚፈጥረው። የካንሰሩ ህዋስ ሽፋን ላይ ቀዳዳ በመፍጠር ነው እንግዲህ በ60 ደቂቃ ውስጥ የካንሰሩን ህዋስ እንዲሞት የሚያደርገው ማለት ነው። ይሄ አንደኛው መንገድ ነው ማለት ነው። ሌላው ሁለተኛው መንገድ ምንድን ነው? የመልእክት ልውውጥን ማቋረጥ ማለት ነው፣ ወይም ደግሞ ሲግናሊንግ ኢንተርፌረንስ የምንለው ማለት ነው። ይህ እንዴት ነው የሚሆነው? ካንሰሩ እንዳይዛባ እንዳይዛመት መልእክትን ነው የሚያቋርጠው ማለት ነው። ካንሰሩ ይሄ እንዳያድግና እንዳይበዛ የሚያደርገውን ኬሚካላዊ መልእክቶች በ20 ደቂቃ ውስጥ ማቋረጥ ነው ማለት ነው። ይህም ካንሰሩ ወደ ሌላ እንዳይዛመት ነው የሚያደርገው ማለት ነው። እና በእንደዚህ ሁለት ሜካኒዝም ኦፍ አክሽኖች ነው የሚሰራው ማለት ነው። እንግዲህ እዚህ ጋር ኮንሲደር የሚደረገው ምንድን ነው? በንብ መነደፍ ብቻ ላይሆን ይችላል። ምክንያቱም እነዛ መመረጥ አለባቸው በሙሉ በመነደፍ መርዙን በመነደፍ ብቻ ላይሆን ይችላል ማለት ነው። ሌላው ምንድነው? ይህ ጥናት ሰዎች ላይ አልተሞከረም። እንግዲህ በላብራቶሪ ነው የተጠናው። ከኬሞቴራፒም ጋር ጥሩ የሆነ ውጤት አለው ማለት ነው። ጎን ለጎን እንደገና ደግሞ የህዋሶቹንም በትክክል እንደሚያጠፋ በጥናት አረጋግጠውልናል ማለት ነው። ስለዚህ ይሄ ወደፊት ለሚደረጉት የጤና ምንጮች ወይም ደግሞ የመድኃኒት አቅርቦቶች ለየት ያለ ጥሩ ግኝት ነው ማለት ነው። ስለዚህ ተፈጥሮ እንግዲህ በራሷ ሰዎችን ታክማለች፣ ታድናለች ማለት ነው። ለዛሬ ይዤላችሁ የመጣሁት የጤና መረጃ ይህን ይመስላል። ቪዲዮ ከተመቻችሁ ላይክ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉ። ሼር ማድረግ እንዳትረሱ። ሰላም ሆኑ።